ሰላም ጤና ይስጥልን። የተወደዳችሁ የኖህ ሚዲያ ቤተሰቦቻችን የአስቴር መጽሐፍ ዳሰሳ እያደረግን ምዕራፍ 7 ላይ ደርሰናል። ምዕራፍ 7ን ወጥመዱ ራሱን ያዘው በሚል ርዕስ አጭር ቅኝት የምናደርግ ይሆናል። ለቻናላችን እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ የደወል ምልክቷን እንድትጫኑ እናሳስባለን። ፕሮግራሞቻችንን አፕሎድ ስናደርግ ኖቲፊኬሽን ፈጠን ብሎ እንዲደርሳችሁ ለማድረግ ይረዳናልና የደወል ምልክቷን መጫን አትርሱ። አስተያየቶቻችሁን፣ ሀሳቦቻችሁን ኮሜንቱ ላይ ማስቀመጥም አትዘንጉ። ብዙዎች ጋር መድረስም ስለምንፈልግ ሼር ማድረግን እንዳይረሱ እያሳስብን በቀጥታ ወደ ዛሬው ዝግጅት እናልፋለን። መልካም ቆይታ። ወጥመዱ ራሱን ያዘው። የሃማ ታሪክ ምዕራፍ 7 ላይ ይደመደማል። ክፋቱ፣ ሸሩ፣ ተንኮሉ፣ የሰራው ሴራ ሁሉ የሚያከትመው ምዕራፍ 7 ላይ ነው። ይጠናቀቃል። ወጥመዱ ለመርዶኪዮስ የደገሰውን ድግስ፣ ለመርዶኪዮስ ያስቀመጠውን ያንን የሞት ጽዋ ራሱ ተጎንጭቶ ያልፋል። ሃማ ጉዳዩ ይጠናቀቃል። ምዕራፍ 7 ከፍተኛ የሆነ ትልቅ የሆነ ምስጢርን የያዘ መጽሐፍ ነው። የአስቴርን ጥበብ የምንመለከትበት ክፍል ነው። የአስቴርን አካሄድ በጥበብ እንዴት እዚህ ጋር እንደደረሰችና ራሷ እንዴት ፕሬዘንት እንዳደረገች በንጉሱ ፊት ኬዟን እንዴት እንዳቀረበች በሞገስ በድፍረትና በጥንቃቄ ንጉሱ ሰምቶ ኢግኖር ማድረግ እንደማይችል አድርጋ በጥበብ በሞገስ በጥንቃቄ በእውቀት እንዴት አድርጋ እንደተገለጠች ምዕራፍ 7 ያሳየናል። ምዕራፍ 7 ላይ ሃማ ክፋቱ ያበቃል። ከምዕራፍ 6 መጨረሻ ላይ ስትመለከቱ ሃማ መርዶኪዮስን በንጉስ ትእዛዝ ከፍ ከፍ ካደረገ ንጉስ ያከብረው ዘንድ ለሚወደው እንዲደረግለታል እያለ እያጨበጨበ ከዘመረና ከፍ ከፍ ካደረገው በኋላ ወደ ቤቱ ይሄዳል። ወደ ቤቱ ሲሄድ መጽሐፍ ቅዱስ የሚገልጽበት አገላለጽ የሚገርም ነው። ተሸፋፍኖ ሄደ ይላል። ፊቱን ሸፍኖ ነው ሄደው። ያሳፍራል። ከቤተ መንግስት በክብር ታጅቦ የወጣው ሃማ ወደ ቤቱ ሲመለስ ፊቱን ሸፍኖ ሰው እንዳያውቀው ያ የተመኘውን እሱ ለኔ ሊደረግልኝ ነው ብሎ የቋመጠበትን ያንን ነገር ለመርዶኪዮስ በንጉስ ትእዛዝ አድርጎ ተሸንፎ ተከናነቡ ፊቱን እቤቱ ሲሄድ እቤቱም የጠበቀው ጥሩ ነገር አልነበረም። ሚስቱና ወዳጆቹ አንድ ነገር ያሳስቡታል። እኔ የምልህ ይሄ በፊቱ ዝቅ ዝቅ ማለት የጀመርክለት መርዶኪዮስ አይሁድ ነው እንዴ? አይሁድ እኮ ከሆነ አታሸንፈውም ብለው የመጨረሻውን የሽንፈት ጽዋ እዛው ቤት ውስጥ እንዲጠጣው ያደርጉታል። ገና ያንን ተናግረው የሱን መልስ ሳይሰሙ የንጉሱ ሴኩሪቲ ዲቴልስ ግብዣው ሰዓት ደርሷል፣ አስቴር እየጠራችው ያ ትልቁ ግብዣ ዋናው ግብዣ ደርሷል ብለው እያክለፈለፉ እያቻኮሉ ወሰዱት ይላል። እነርሱም ሲናገሩት ሳሉ እነሆ የንጉሱ ጃንደረቦች መጡ። አስቴርም ወደ አዘጋጀችው ግብዣ ይመጣ ዘንድ ሃማን አስቸኮሉት ብሎ ምዕራፍ 6 ቁጥር 14 ላይ ይናገራል። አሁን ምዕራፍ 7 ላይ ይገባሉ። ምዕራፍ 7 ላይ ሲደረስ ንጉሱና ሃማ ከንግስቲቱ ከአስቴር ጋር ለመጠጣት መጡ ይላል። በሁለተኛው ቀን፣ ይሄ የመጀመሪያው ቀን ነው። የመጀመሪያው ቀን ላይ አስቴር ልመናን ያቀረበችው እባካችሁ ግብዣዬ ላይ ተገኙልኝ፣ እባካችሁ እንደው በፊት ሞገስ አግኝቼ ከሆነ በፊት ተወድጄ ከሆነ እንደው መልካም ሆኖ ቢታየህ እያለች በታላቅ ትህትና ራሷን ዝቅ አድርጋ አዋርዳ ንጉሱ እምቢ ማለት እንደማይችል አድርጋ በታላቅ ትህትና ንጉሱን ተጠይቀዋለች። ምንድነው የጠየቀችው? ግብዣዬ ላይ ተገኘልኝ። ይሄ ነገር የንጉሱን ልብና አእምሮ ይዞታል። ምዕራፍ 6 መጀመሪያ ላይ እንቅልፍ ከለከለው፣ መተኛት አቃተው የሚለውን ያንን የመጀመሪያውን ቁጥር ስትመለከቱ ምናልባት መተኛት ያቃተው ይሄ የአስቴር ጥያቄ ምን ይሆን? ምን ልትለኝ ነው አስቴር? ምን አድርግ ልትለኝ ነው ብሎ በሐሳብ ተይዞ ነው ብለው አንዳንዶች ይናገራሉ ብለን ላስት ዊክ አንስተናል። እንደዛም ሊሆን ይችላል ወይ የእግዚአብሔር መለኮታዊ ኢንተርቬንሽን ይሆናል። ያችን የመርዶኪዮስን በጎነትና ቸርነት ንጉሱ እንዲያነባትና በዛ ላይ እርምጃ እንዲወስድ ማለት እግዚአብሔር ጣልቃ ገብቶ እንቅልፍ ከለከለው ይላሉ። ሁለቱም ያስኬዳል። ግን ይሄ ነገር የአስቴር ነገር ልቡን እንደያዘው ትመለከታላችሁ። አሁን ለመጠጣት መጡ ይላል። በዛም ሰዓት
መልሶ ይህን ጥያቄ ያነሳል አርጤክስስ። እንዴ በሁለተኛውም ቀን ይላል ንጉሱ በወይን ጠጅ ግብዣ ሳለ አስቴርን ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? ይሰጥሻል። የምትሽውስ ምንድን ነው? እስከ መንግሥት እኩሌታ እንኳን ቢሆን ይደረግልሻል አላት ይላል። መልሶ ያንን ጥያቄ ነው ንጉሱ ያቀ ምንድን ነው ምን ላርግልሽ እሺ ብሎ ያንን ጥያቄ መልሶ ንጉሱ ያነሳዋል። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ትልና ንጉሥ ደስ ቢያሰኘው ደስ ካለ ሕይወቴን በልመናዬ ሕዝቤን በመሻቴ ይሰጠኝ፣ እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልኩ ነበር። የሆነው ጠላቱ የንጉሱን ጉዳት ለማቅናት ባልቻለም ነበር አለች። ንጉሡም አርጤክስስ ንግሥቲቱ አስቴርን ይህንን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው ብሎ ተናገራት ይላል። የሚገርም አይነት አቀራረብ ነው አሁን ያዘችው። እዚህ ጋር መረዳት የሚገባን ነገር አለ። እንዴ አርጤክስስ መጀመሪያ ያንን አዋጅ በሚጽፍበት ጊዜ ከሃማ ጋር ሚስቱ አስቴር የሚወዳት ሚስቱ አስቴር አይሁድ እንደሆነች አያውቅም ነበረ ወይ ብሎ መጠየቅ የመጀመሪያው ጥያቄ ነው። ኖ አላወቀም። ኦኬ ሃማስ ያውቅ ነበረ ወይ? ሃማ ያውቃል። መርዶኪዎስ አይሁድ እንደነበረ ሃማ ያውቃል። አስቴርም አይሁድ እንደነበረች ወይ እንደሆነች ያውቃል። ሃማ ለንጉሱ ስለ አስቴር አይሁድነት ስለ መርዶኪዎስ አይሁድነት አልተናገረም። ምክንያቱም ወደ መርዶኪዎስ መሄድ የፈለገው በአይሁድ በኩል ነው። መርዶኪዎስን መያዝ የፈለገው በአይሁድ በኩል ሄዶ ነው እንጂ በመርዶኪዎስ በኩል ሄዶ አይደለም አይሁድን መያዝ የፈለገው። እሺ መርዶኪዎስ አይሁድ እንደሆነ ከተገለጠ አስቴርም ኢንተርቪን ስለምታደርግ እንዳይገደል ኢንተርቪን ስለምታደርግ ይሄ ደግሞ የእሱን ሐሳብ ስለሚከለከልበት ሃማ ዝም ነው ያለው። አስቴር ግን አይሁድ እንደነበረች የንጉሥ ሚስት እንደሆነች አውቆ ብትገደልም ትገደል ብሎ ሃማ ዝም ነው ያለው። ንጉሱ አላወቅም። ምዕራፍ 2 ቁጥር 28 ላይ ስትመለከቱ ይህንን ሐሳብ ታዩታላችሁ። መርዶኪዎስ አስተምሯት እንደነበረው አድርጊ እንዳላት እንደነበረው ታደርግ ነበር ይላል። ማንነቷንና ወገኗን አልገለጠችም ነበር ብሎ ይናገራል። ዝም ነው ያለችው። አርጤክስስ አላወቅም። በዛን ጊዜ የነበረው የባልና የሚስት አሬንጅመንት በዚህ ዘመን እንደነበረው አይደለም። የሱ ንጉስ ነው ስትፈልግ ነው የምትመጣው። አስቴር ስትፈልግ ነው የምትመጣውና ብዙ ክሎዝ የሆነ ኢንቲሜት የሆነ ኮንቨርሴሽን ውስጥ ወይም ደግሞ ውይይት ውስጥ ላይገቡ ይችላሉ። ላትነግረው ትችላለች። ስለዚህ እንዳላወቀ ያስታውቃል። ግን ክሉ ትሰጠዋለች። ልንጠፋ ልንገደልና ልንደመሰስ። ይሄ ቃል በቃል አዋጁ ላይ አለ። ሃማ የጻፈው አዋጅ ላይ አለ። አሁን ትንሽ ነገሮች ወደ አንድ አቅጣጫ እየወሰዱት ይመስላል። ግን አልገባውም፣ ሙሉ ለሙሉ አልገባውም። ገና ነገሩ ሙሉ ለሙሉ አልገባውም። ከዛ በኋላ ምን ትለዋለች? እኔም እኮ ልገደል ነው ትለዋለች። እኔም እኮ ሟች ነኝ። እኔም ልሞት እችላለሁ። ወገኔም ይሞታል፣ እኔም እሞታለሁ ብላ ያንን ስትናገር ቃል በቃል ደግሞ እነዛን ነገሮች አውጣታ ስትናገር ያን ጊዜ ነገሮች ገቡት። ስቲል ግን ዳውት ያለው ይመስላል። ምክንያቱም ማን ነው ይህንን የሰራ የደፈረ ብሎ መጠየቅ አይችልም ነበር። ይህንን እኮ አዋጅ አወጀው ማን ነው? ሃማ ነው። አጠገቡ ተቀምጧል፣ ያውቃል። ግን ትንሽ ነገሮች አሁን ውሰብሰብ ያሉበት ይመስላል። ኦኬ ይሄ ነገር ስለ አዋጁ የምታወራ ይመስለኛል አስቴር። ግን ይሄ አዋጅ እኔን ይመለከታል ብዬ አላስብም ነበር። ትዳሩን እንደሚመለከት፣ ሚስቱን እንደሚመለከት፣ እኔም እኮ ሟች ነኝ፣ ይሄ አዋጅ እኔንም አይመርም። እኛ ደግሞ የአንተ ጠላቶች አይደለንም። ጠላቶች ብንሆን ኖሮ እኮ መርዶኪዎስ ልትገለው የምትፈልገው መርዶኪዎስ እሱም እኮ አይሁድ ነው፣ የኔ ወገን ነው። እሱ የአንተን ነፍስ እኮ አያድንም ነበር። ጠላት ሊያጠፋ ሲል ሊገሉ ሰዎች ሲማከሩ ዝም ይል ነበር። ጠላትን አያድንምና ዝም ይልህ ነበር፣ ግን በጎ አደረገልህ ብላ ስትናገረው ትንሽ አሁን ነገሮች በሩለት። ግን ክሊር እንዳልሆነ የምታውቁት ማን ነው ይህንን የሰራው ብሎ መጠየቁ የነገሩ ክላሪቲ የነገሩ በትክክል አይሁድን በቀጥታ የሚመለከት ነው ብሎ ገና ማዛመድ ላይ አልደረሰም። ግን ወደዛ አቅጣጫ እየሄደ ነው። ነገሩ እየገባው ነው። አስቴር ልትሞት እንደሆነ ልትገደል እንደሆነ በዛ ዲክሪ በዛ አዋጅ ልትገደል እንደሆነ ገብቶታል። መርዶኪዎስም ሊገደል ወዳጁ ነፍሱን ያዳነው ሰው ሊገደል እንደሆነ ገብቶታል። ከዛ በኋላ ግልጽ ለማድረግ ነገሩ በትክክል ግልጽ እንዲሆን ማን ነው አዋጁ ታውጇልና በቃ አስቴርን እንግደላት ብለው ሰዎች
እንዲሁ ሲንግል ሃንድሊ በራሳቸው ተነሳሽነት ለመግደል ያሰቡ ሰዎች እንዳሉ መስሎት አርጤክስስ ማን ነው የደፈረ? ማን ነው ይህንን ማድረግ የደፈረ ብሎ ይጠይቃል። አዋጁን ተመስርተው ሰዎች እንደዚሁ ብድግ ብለው ሊገሏት አለ አይደለም፣ መርዶኪዮስንም አብረው ሊያጠፉ እንዳሰቡ አሳንሶት መስሎት ነው ነገሩ ገብቶታል ከአዋጁ ጋር የተያያዘ እንደሆነ እንጂ ሙሉ በሙሉ ሃማ ላይ ያርፋል ብሎ አላሰበም። እንዲሁ የሆኑ ግሩፖች የሆነ ሰው አዋጁ አሁን አይሁድን ለመግደል በቃ ፈቅዷል የሚለው ነገር ላይ ሆኖ ዛቻና የሆነ የግድያ ሙከራ ሊደረግ እንደሚችል ገብቷት አድነኝ እያለችው ይመስላል። እንደዛ ነው የተረዳት። እንዴ ማን ነው ይሄንን ለማድረግ የደፈረ? እሱስ ወዴት ነው ብሎ የጠየቀው ለዛ ነው። እንደዛ ብሎ ሲጠይቃት ሃማ ነው ጠላትና ክፉ ሰው ሃማ ነው ብላ እዛው አፈረጠችው ነገሩን፣ እዛው ተናገረች። ንጉሱ ይሄን ሲሰማ እጅግ ተቆጣ ይላል። ተነስቶም ወደ ንጉሱ አትክልት ስፍራ ከወይን ጠጅ መጠጣቱ ተነስቶ ወደ ንጉሱ አትክልት ስፍራ ሄደ ብሎ ይናገራል። እዚህ ጋር ቆም ብሎ በጣም ብዙ ነገር እያሰበ ነው አርጤክስስ። አንደኛ አዋጁን ሲያወጣ አስቴር ሚስቴ አስቴርና መርዶኪዮስ አይሁዳዊ እንደነበሩ ያቅ ነበረ ማለት ነው። የሰውዬ ግን ከኔ ጋር መጥቶ አልተነጋገርም፣ አልነገረኝም። አንደኛ። ሁለተኛ ሚስቴን ለመግደል ቁርጠኛ ነበር። ዝም ያለው ያልነገረኝ አስቴርን ለመግደል መርዶኪዮስንም አብሮ ለመግደል ሐሳብ ስለነበረው ነው። እኔ ከፍ አድርጌው በሹመት ላይ ሹመትን ሰጥቼው ባለጠጋ አድርጌው በፐርሺያን ኤምፓየር በወቅቱ በነበረው በመንግስቴ ለማንም ያልሰጠውትን ክብር ለማንም ያልሰጠውትን ባለጠግነት ሰጥቼው ከፍ ያለ ቦታ አድርሼው እሱ ግን ለሚስቴ ምህረት አላደረገም። እሱ ግን ሊገሉኝ ሰዎች ሲማከሩ ያጋለጠውንና ሕይወቴን ያዳነውን መርዶኪዮስን እንኳን ሊምረው አልፈለገም። ምን አይነት ክፉ ሰው ነው ብሎ በሃማ በጣም ልቡ እንደተሰበረ እንዳዘነና እንደተቆጣ ታያላችሁ። ይህን ነገር አትርሱ። ብዙ ጊዜ ማንን ነው የምትሾሙት? አጠገባችሁ ከአርጤክስስ ስህተት የምንማረው ይሄንን ሰዎችን ወደ ህይወታችን በግል ህይወታችን ስንሾም ከፍ ስናደርጋቸው ስናስጠጋቸው ለማንም ያላሳየነውን ሚስጥር ስናሳየው ሼር ስናደርግ ማንም ያልገባበትን የኛን የህይወት ጓዳ ውስጥ ገብተው እንዲያዩ ስንፈቅድ ስንሾማቸው ማለት ከፍ ስናደርጋቸው ወጣ ስንል ደግሞ በአገልግሎት ሊሆን ይችላል፣ በጉዳዮች ሊሆን ይችላል፣ በቢዝነሶቻችሁ ሊሆን ይችላል። ብቻ አንድን ሰው እያስጠጋችሁት ከፍ እያረጋችሁት እየረዳችሁት እያደገ እየበለጠ ከፍ እያለ እንዲህ ስታደርጉ መጠንቀቅ አለባችሁ። ያ ሰው ክሊርሊ የእናንተን ወዳጅነት ተቀብሎ አፕሪሺየት እያደረገ አብሯችሁ እየተጋ የሚሄድ ሰው ነው ወይስ ኦልቴሪየር ሞቲቭ የተሰወረ ለእናንተ ያልገለጠው አንድ ሌላ አጀንዳ አለው ወይ? ሃማ እኮ የንጉሱን ሚስትን ለመግደል አስቧል። ሃማ እኮ የንጉሱን ህይወት ያዳነውን መርዶኪዮስን ስለ መርዶኪዮስ ባይ ዘ ዌይ ቤተ መንግስት ውስጥ ሁሌ በጎ ነው የሚወራው፣ በጣም መልካም ነገር ነው የሚወራው። የንጉሱ ወዳጆች፣ የንጉሱ ጠባቂዎች፣ ሰራተኞች ያከብሩታል። በጣም ትልቅ ስራ ነው፣ ውለታ ነው የዋለው እና ይህን ሰው ለመግደል ተነስቷል። ይህን ሲያደርግ ግን ሹመት እየተቀበለ ነው። ይህን ሲያደርግ ግን ከእጁ እየበላ ነው። ይህን ሲያደርግ ግን ደሞዝ እየተከፈለው ነው። ሃማ ይህንን ክፋት የጠነሰሰው አስቴርን ለመግደል እንደምትሞት እያወቀ ያለምንም ርኅራኄ አንገቱን ደፍቶ ቀን እየጠበቀ ሊገልና ሊያጠፋ ቢላዋ ስሎ ቁጭ ብሎ ሲጠባበቅ የነበረው ያለ ሼም ያለምንም እፍረት ወዳጅ ተብሎ ነው። የንጉሱ ሎያል ሰርቨንት ተብሎ ነው። ታማኝ አገልጋይ ተብሎ ሃማ ይህንን ሴራ ሲያሴር የነበረው። ስለዚህ ሰዎችን በምታስጠጉበት ጊዜ ሪሊ ጥንቃቄ ይጠይቃል። በጣም ጥንቃቄ ይጠይቃል። ኢየሱስ ክርስቶስ ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እና 25 ላይ ሰዎችን ያውቃቸው ነበር ይላል። ማንም መጥቶ ሊመሰክርለት አያስፈልግም ነበር፣ አይተማመንባቸውም ነበር ይላል። ለምን? ስለሚያውቃቸው።
ጌታ ሆይ አንተ እኮ ልዩ ነህ፣ ጌታ ሆይ አንተ እኮ ድንቅ ነህ፣ ጌታ ሆይ እንዲህ በጣም ታምር ብዙ ነገ እነዚህ ሰዎች ስቀለው የሚሉት እነሱ ናቸው። አይተማመንባቸውም ነበር። ጥንቃቄ ማድረግ አለባችሁ። የመጀመሪያው መማር የሚገባን ነገር ያንን ነው ከአርጤክስስ። ሁለተኛ የነገሮችን አካሄድ እንደዚህ ትልቅ ትድግና ስራ ውስጥ እግዚአብሔር ያስቀመጠን ሰዎች አካሄዳለን ወይም ደግሞ ነገ አንድ እንደዚህ ከፍተኛ ቦታ የሚያስቀምጣችሁ ሰዎች ህዝብን ለመታደግ ቤተሰብ ለመታደግ ከሰዎች ጋር በሚኖራችሁ ውስብስብ የሆነ ኮንፍሊክት ውስጥ ስትገቡ አደጋ ውስጥ ስትገቡ በእናንተ ላይ ሲነሱባችሁ ሊያጠፏችሁ፣ ሊሰብሯችሁ፣ ሊጎዷችሁ በሴራና በሸር ከእናንተ ጀርባ ሲሄዱ ምን ማድረግ እንዳለባችሁ ማወቅ አለባችሁ። አስቴር እሱን ነው የምታስተምራችሁ። በሁለተኛ ደረጃ የመጀመሪያው ቀን አይደለም እንደው ጋሽ ያለቅን እኮ ዝም ይላሉ እንዴ ብላ ዝርግፍ አድርጋ በቃ እንቧን የዝቡዲ ወዲያ የረጨች ነጠላዋን እያወናጨፈች አድኑን እንጂ ብላ መሬት ላይ ዝርግፍ አላለችም። በጥበብና በጥንቃቄ ነው ሄደችው። ያንን ጥበብና ሞገስ ያንን ጥንቃቄ ያገኘችው በዛ ጾም ጸሎት ነው። በጣም ብዙ ጊዜ አጥፍተዋል። በጾም በጸሎት 3 ቀን ሳይበሉ ሳይጠጡ በእግዚአብሔር ፊት ቆይተዋል። ሁልጊዜ ጸሎት ፕሮዲውሰስ ዊዝደም፣ ጸሎት ፕሮዲውሰስ ፓወር፣ ኃይልን ያመነጫል። ጸሎት ዊዝደምን ያመጣል። ንቃት፣ መንፈሳዊ በስለትን ይጨምራል። በአንድን ነገር እንዴት አድርጋችሁ በጥበብ እንደምትይዙት ጥበብን ይሰጣችኋል፣ ድፍረትን ይሰጣችኋል፣ ብቃትን ይጨምራል። ጸሎት ኃይለኛ መሳሪያ ነው። ለዛ ነው በጾም በጸሎት ከቆዩ በኋላ እና አስቴር በጾም በጸሎት ከቆዩ በኋላ እና አስቴር ድፍረትን አገኘች፣ ወጣች። አሁን የሄደችበትን አካሄድ ስትመለከቱ የመጀመሪያው ቀን አይደለም የዘረገፈችው። ንጉሱ እንዲያስበው ጊዜ ሰጥቶ እንዲያብሰለስለው ምን ፈልጋ ነው ብሎ ንጉሱ ጊዜ እንዲሰጣት ነው ያደረገችው። በጣም ነው ያሰበበት። ግራ እስኪ ገባው ድረስ ነው ቁጭ ብሎ ያሰበበት። at that moment ትመጣና ትክክለኛው ሰዓት ላይ ጉዳዩን ታቀርባለች። ስታቀርብ ግልጽ በሆነ መንገድ ነው ያቀረበችው። በድፍረትም ነው ያቀረበችው። ሃማ እኮ ተጋብዟል። ሃማን ልታጋለጠው ከንጉሥ ፊት ቁጭ ብላ ልታጋለጠው ባሰበች ጊዜ አስባችሁታል? ድፍረቷን፣ ጥበቧን። ጥበቡ ደግሞ የተገለጠው ይሄን ተሸጠናል የሚለው ቃል የሸጣቸው እኮ ንጉሱ ነው። እንካ ገንዘቡም ያውልህ፣ ቀለበቱም ያውልህ፣ ህዝቡም ያውልህ፣ እንደፈለክ አድርጋቸው ብሎ ለሃማ እኮ የሸጣቸው ራሱ ባሏ እኮ ነው፣ አርጤክስስ እኮ ነው። ግን አንተ እኮ ነው የሸጥከን፣ እንዴት እንዲህ ታደርጋለህ አላለችውም። ጭቅጭቅ ውስጥ አልገባችም፣ ክሪቲሲዝም ውስጥ አልገባችም። እሱ ጋር ዝም ነው ያለችው። ተሽጠናል። አንደኛ ጊዜ ወሰደች፣ ሁለተኛ ደግሞ ክሪቲሳይዝ አላረገችውም ንጉሱን። በሶስተኛ ደረጃ ደግሞ ድፍረት ነበር። ማን ነው ይሄንን የሰራው ብሎ ሲጠይቃት ወዲያውኑ ነው፣ አላመነታችም። ይሄ ክፉ ጠላት ሃማ ነው ብላ ዘረገፈችው። ንጉሱን at the right moment ምን ማለት እንዳለባት ታውቅ ነበር። አሁን እየተናደደ ነገሩ ገብቶት የነገሩን ጥልቀት ሲረዳ ነው ዋናውን ነገር የነገረችው። ሃማ ነው ሊያጠፋን ያሰበው ያለችው። እንደው ይሄ ሃማ ብለው የሚያከብሩት ሰውዬ እያለች እየጮኸች መሬት እየቀጠቀጠ አልመጣችም። መጀመሪያ ላይ ጊዜዋን ታውቅ ነበር። ንጉሱን በትክክለኛው ቦታ ላይ ነበር ያስቀመጠችው። አካሄዷ በጣም ጥበብ የሞላበት፣ ዕውቀት የሞላበት፣ ብስለት የሞላበት፣ ድፍረት የሞላበት፣ ሞገስ የሞላበት ነበር። ለዚህ ነው መቼ ምን ማለት እንዳለብን ማወቅ ያለብን። መቼ ነው ገብታችሁ ሲኢኦውን በትክክል ኬዛችሁን ልታስረዱት የምትችሉት? ትክክለኛው ማይንድ ሴት ላይ መሆን አለበት። አሁን ሊሰማ ተዘጋጅቷል። አርጤክስስ ምንድነው የምትለምኝኝ? ወይን እኮ እንጠጣ እያልሽ ጊዜውን እያቃጠልሽ ነው። እኔ ተጨንቄ በሐሳብ ተጠልጥዬ ልሞት። ምንድነው የምትፈልጊው? ይሄ ትክክለኛው ቦታ ላይ ማስቀመጥ ነው። ሊሰማ ሬዲ ነው። አሁን መስማት ይፈልጋል የአስቴርን ጥያቄ። አንደኛ። ሁለተኛ ደግሞ ክሊር ነው። ጠቅሳ ነው፣ በማስረጃ ነው የመጣችው። አዋጁ እንዲላል እኛ አይሁዶችን ልንጠፋ ነው ብላ ነው የመጣችው። ሁለተኛ ክሊር ነው። ሶስተኛ ክሪቲሲዝም አልነበረም። አንተ እኮ ነህ እዚህ ውስጥ የከተትከን አላለችውም። በአራተኛ ደረጃ ደግሞ በጣም በድፍረት ነው የመጣችው። ሃማ ነው ይሄንን የሰራው። አምስተኛ ትክክለኛው ኢሞሽናል ስቴት ላይ ትክክለኛውን ነገር ነግረዋለች። ሰውየው
ተቆጥቷል። ሚስቴን፣ ቤቴን፣ ትዳሬን ደፈሩ ብሎ ማለት ነው። ፐርሰናል እንደሆነ ሲገባው ፐርሰናል በሆነ ነገር የመጣው ሃማ ነው ብላ ነው የነገረችው። ስለዚህ ትክክለኛው ማይንድ ሴት ላይ ትክክለኛው ኢሞሽናል ዝግጅት ላይ መሆን አለባቸው። ሲዮን ገብተህ ስታናገር አለቃ ጋር ስትገባ ወረቀት ይዘህ ጅን እያወናጨፍክ በንዴት በብስጭት ፈጽሞ ምንም አንደርስታንድ ሊያደርግ በማይችለው አይነት አመጣጥ ከመጣ ትባረራለህ። በቃ መስማትም አይፈልግም ማለት። ስለዚህ ማዘጋጀት አለብን ሰዎች እንዲሰሙን። ትክክለኛው ማይንድ ሴት ትክክለኛው ኢሞሽናል ሌቭል ላይ ወይም ደግሞ ኮንዲሽን ውስጥ ወይም ሁኔታ ውስጥ መሆን አለባቸው እንዲረዱን እንዲሰሙን ማለት ነው። አስቴር ያደረገችው ያለ አዘጋጅታው ነው። ንጉሱን ራሱን በደንብ ቃኝታ ነው ቁጭ አርጋ በስነ ስርዓት ቃኝታ ነው ዋናው ነገር ላይ የደረሰችው። እነዚህን ነገሮች እንዳትዘነጉ ላሳስባችሁ እፈልጋለሁ። በመጨረሻ ንጉሱ ተናደደ ይላል። ብስጭት አለ ይላል። እሺ ያከበረው ሰውዬ ለካ ትዳሩን ሊያፈርስበት፣ ሚስቱን ሊገልበት፣ ቤቱን ሊገለብጥበት ተማምሎ በድብቅ በሸር በሴራና በተንኮል ከጀርባው ሌላ ነገር እየፈለፈለ ሌላ ነገር እየጎነጎነ እንደነበረ አልገባውም። ይሄ አዋጅ ፒውርሊ ለሱ አልታዘዝም ያሉ አይሁዶችን ለማጥፋት ነው እንጂ አስቴርም መርዶኪዮስም ምናምን ፐርሰናል የሆነ ነገር ውስጥ ገብቶ በሴራና በተለይ እያወቀ ደብቆ ሚስጥር ይዞ ለግድያ መምጣቱ አናዶታል። ብስጭትን ያለ ሃማውዬ ምን ይዋጠው ተነሳ። ነፍሱን ለማዳን አስቴርን ጠየቃት። he was terrified ይላል መጽሐፍ ቅዱስ። ልክ ዳዊት መልአኩን በፊቱ ቆሞ ሊቀጣው የመጣው መልአኩን በፊቱ ቆሞ ሲያይ እንደተብረከረከው እንደተንቀጠቀጠ በፍርሃት እንደተዋጠ ተዋጠ። በፍርሃት ሃማ ማለት ነው። ሲመጣ እንደ አልጋ ነገር ላይ ተቀምጠዋል። እንደዛ ነገር ነው የሚቀመጡበት። ተኝቶ አገኘው ይላል። አስቴር የነበረችበት አልጋ ላይ ተኝቶ አገኘው። እሱ በቃ አሁን በልመና በእንባ በለቅሶ በጩኸት በድንጋጤ በፍርሃት ሞት እየሸተተው ነው። ሃማ ሞት እየሸተተው ነው። ያቺ ያዘጋጃት ለመርዶኪዮስ ያዘጋጃትን ያችን ጽዋ ራሱ አሁን ፉት ማለት ጀምሯል። እየጠጣው ነው፣ እየሸተተው ነው የሞት ነገር። ንጉሱ ነገር ከንጉሱ ዘንድ አንዳች እንደታሰበበት አውቆ ህይወቱን ይለምን ዘንድ ቆመ አስቴር ጋር ይላል። ንጉሱ ሲያየው አልጋ ላይ ተኝቶ ገና እንዴ ንግስቲቱን ይጋፋታልን ብሎ ሳይጨርስ አፋፍ ሰው ይዘውት ሄዱ። ሃማ የንጉሱ ይሄ በቃ የመጨረሻው ነገር ነው። ትእዛዝ አይጠብቁም፣ ኦርደር ምናምን አያስፈልጋቸውም። በቃ ንጉሱ ተቆጥቷል። ጭራሽ ሃማ ወርዶ የንግስቲቱ አልጋ ላይ ተኝቶ ሲያዩት እየተጋፋት ነው የሚለውን ቃል ሲሰሙ አለቀ። ከዚህ በላይ ትእዛዝ አይፈልጉም ወታደሮቹ። አፋፍ ሰው ፊቱን ሸፈነው ይዘውት ወጡ ይላል። ከዛ አንደኛው በቃ ይሄ መስቀል ነው። ራሱ ለመርዶኪዮስ ያዘጋጃት ወጥመድ አለች አለ። ራሱ ለመርዶኪዮስ ያዘጋጀው 50 ክንድ የሚሆን እንጨት አለ። ለመርዶኪዮስ የተዘጋጀ በቤቱ ሊሰቅለው መርዶኪዮስን ሊገለው ያዘጋጀው እንጨት አለ። ልክ እንደዛ ሲል ንጉሱ ውሰደውና እዛው ላይ ስቀሉታል። ወጥመዱ ራሱን ያዘው። ለመርዶኪዮስ የደገሰው ድግስ ራሱ በላው። ለመርዶኪዮስ ያዘጋጀውን ጽዋ ራሱ ጠጣው። ለመርዶኪዮስ ያዘጋጀውን ነገር ራሱ ሄደበት። ሃማ አበቃ። የሃማ ታሪክ ወስደው ሰቀሉት። የንጉሱም ቁጣ በረደ ይላል መጽሐፍ ቅዱስ ሲናገር። በጣም ነው አርጤክስስን ያስቆጣው። ወጥመዱ ራሱን ያዘው። ለናንተ የተዘጋጀ ዓመት ሙሉ ጊዜ ተፈጅቶበት ተጠንቶ በስነ ስርዓት የተጠነጠነው የተሰራው ያ ነገር ለእናንተ የታሰበው ራሱ ጠላቱ ራሱ ይገባባታል። ያቺን እንጨት ራሱ ይሰቀልባታል። ያቺን ጽዋ ራሱ ይጠጣታል። እናንተ ግን በእግዚአብሔር ፊት በጽድቅና በቅድስና በእውነት ጽኑ። እናንተ ግን መንገዳችሁን ከእግዚአብሔር ጋር አድርጉ። የፈለገ ወጥመድ ቢያዘጋጅ፣ የፈለገ መስቀያ እንጨት ቢዘረጋ፣ የፈለገ ጉድጓድ ቢመስ ያቺ ወጥመድ ራሱን ነው የምትይዘው። ሃማን እንደያዘችው የናንተንም ባለጋራ ህይወታችሁን የሚፈልገውን የናንተን ነገር ሊያጠፋ ሊገለብጥ የመጣውን ያንን ክፉ ራሱ ያዘጋጀው ወጥመድ ራሱን ይዘዋል። በርቱ፣ ጽኑ። እርግጠኛ ነኝ በዚህ መልእክት እንደተጽናናችሁ ደስ እንደተሰኛችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ ጤና ይስጥልኝ።